ሰላም ሰላም እንደምን አላችሁ? ውድ ልሳነ ኩሉ ዩቲዩብ ቻናል ተከታታይ ወንድሞች እንዴት ናችሁ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። እንኳን ወደ ልሳነ ኩሉ የዩቲዩብ ቻናል በሰላም መጣችሁ። እንደሚታወቀው በዚህ ቻናል አማርኛ፣ እንግሊዘኛ እና ሂሳብ ሌሎችም ጠቃሚ የሚባሉ ቪዲዮዎችን እየተማማርን እንገኛለን። ዛሬም በአዲስ ቪዲዮ ብቅ ብለናል። ለዛሬ ይዤላችሁ የመጣሁት የአማርኛ ቃላት ትርጉም ክፍል 8 ደርሰናል። እሱን ነው ይዤላችሁ የመጣሁት። ቻናሉን ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ እንዳይረሳ። እሺ በቀጥታ ወደ ትምህርቱ እንግባ። እሺ እዚህ ጋር እንግዲህ እንደምታዩት ከላይ የቃላት ትርጉም ነው የሚለው። እዚህ ጋር የምንጽፋቸው ቃላት ኖርማል ማንኛውም ሰው የሚያውቃቸው ቃላት ሳይሆኑ አንዳንድ ሊያስቸግሩ ይችላሉ የማስባቸውን ቃላት ትርጉማቸው ምን እንደሆነ ለማወቅ ነውና እነሱን በደንብ እናያለን። ማስታወሻ ደብተር እየያዛችሁ ተለማመዱ። አማርኛ ማንበብና መጻፍ እየተማራችሁ ያላችሁም ያው ነው ያግዛችኋል ማለት ነው። ለዛም ትርጉሞቹን በዛው ታውቃላችሁ፣ ማንበብና መጻፍን ትማራላችሁ ማለት ነው። እሺ እንቀጥል። አፍላ 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 ምን ማለት ነው? አብዛኞቻችሁ ታውቁት ትችላላችሁ የኛውን ቃል። አፍላ ማለት እስኪ ምንድነው? ትኩስ ወይም ገና የተጀመረ አፍላ ትኩስ ወይም ገና የተጀመረ ማለት ነው። እሺ ሁለተኛ ቃል እብሪት ምንድን ነው? እብሪት ማለት ግፍ ወይም ማን አለብኝነት ማለት ነው። እብሪት ማለት እሱ ነው። እሺ ወርቀ ዘቦ ምንድን ነው? ሞክሩ እስኪ። ወርቀ ዘቦ ማለት ያጌጠ የደንብ ልብስ ማለት ነው። ወይም ካባ ማለት ነው። ዙሪያውን የወርቅ ፈርጥ ያለው። አጠጠ ምን ማለት ነው? አጠጠ ምን ማለት ነው? አጠጠ። አነሰ ማለት ነው። እነዚህ የምታዩቸው ቃላት የምታውቋቸውም አላችሁ፣ የማታውቋቸውም ልትኖሩ ትችላላችሁ። አማርኛ ቃላት ናቸው፣ ግን በዘዬ ምክንያትም በምንም ምክንያት የሆነ መጽሐፍ ላይ ጽፈው ብታገኙ ትርጉማቸው ምንድን ነው እንዳትሉ ነው። ከዛ ውጭ ደግሞ አማርኛ ማንበብና መጻፍ እየተማራችሁ ያላችሁም እነዚህን ቃላት ማንበብ መጻፍ ብትለማመዱ በጣም ትጠቀማላችሁ ማለት ነው። ሌላ ደግሞ ትምህርት ቤት ላይ እየተማራችሁ ያላችሁ እስከ 8ኛ ክፍል ላላችሁም በጣም አስፈላጊ ቃላት ናቸው። ከዛ በላይ ያገለግላል፣ ግን በተለይ ታች ላይ ያላችሁ በደንብ መጠቀም አለባችሁ እነዚህን ቃላት ማለት ነው። ናይስ። አፍላ ማለት ትኩስ ወይም ገና የተጀመረ፣ እብሪት ማለት ግፍ ወይም ማናለብኝነት፣ ወርቀ ዘቦ ማለት ያጌጠ የደንብ ልብስ ወይም ካባ፣ አጠጠ ማለት አነሰ ማለት ነው። እሺ በጣም ጥሩ። ሁለተኛውን ፔጅ ደግሞ እንየው። እሺ ዳዋ ምንድን ነው? ዳዋ ማለት አረም ማለት ነው። አረም እንደውም በጣም ጫካ የሆነ አረም የለም? እንደዚህ አይነት አረም ዳዋ ይባላል በክፍለ ሀገር። ደባ ሰሩብኝ። ደባ ምንድን ነው? ተንኮል ማለት ነው። ተንኮል ወይም ግፍ ማለት ነው። ናይስ። ዶሴ ታውቃላችሁ? ዶሰኛ ማለት ኃይለኛ ወይም በአደባባይ ተናጋሪ ማለት ነው። በሌላ ደግሞ ዶሴ ማለት ይሄ የወንጀል መዝገብ፣ እሱም ዶሴ ነው የሚባለው አይ ቲንክ ካልተሳሳትኩ ማለት ነው። እሺ ተግዳሮት ስራችን ተግዳሮት ገጥሞታል። ተግዳሮት ምንድን ነው? ችግር ማለት ነው። ችግር ገጥሞታል ማለት ነው። እሺ እዚህኛው ገጽ ላይ ያየናቸው
ዳዋ አረም፣ ደባ ተንኮል ወይም ግፍ፣ ዶሰኛ ኃይለኛ ወይም በአደባባይ ተናጋሪ፣ ተግዳሮት ችግር ማለት ነው። እሺ ደይን ምንድን ነው? በእርግጥ ይሄኛው ቃል ከግዕዝ የተወሰደ ይሆናል ብዬ ገምታለሁ። ደይን ማለት ሲኦል ማለት ነው። ሲኦል ማለት ነው። እሺ ደንታ ቢስ ይባላል። ምንም የማይጨንቀው የማይገርመው እንደ ማለት ነው። ደንታ ማለት ተስፋ፣ ጥቅም፣ ሀሳብ ማለት ነው። ቢስ የሚል ከጨመርኩበት ግን ተቃራኒ ይሆናል ማለት ነው። ለምሳሌ ደንታ የሚለው ጋር ቢስ ብጨምርበት ምን ይሆናል? ደንታ ቢስ። ደንታ ቢስ ማለት ምንም የማይጨነቅ የማያስብ እንደማለት ነው። እሺ ዘበተ ምንድን ነው? ዘበተ አላገጠ ማለት ነው። ወይም ተሳለቀ፣ ቀለደ ማለት ነው በዛ ዙሪያ። እሺ ቀጣዩ ቃል ዝንፋት ምን ማለት ነው? ብልጫ ወይም እርዝማኔ ማለት ነው። ብልጫ ወይም እርዝማኔ እንደማለት ነው። እሺ ደይን ማለት ሲኦል ማለት ነው። ደንታ ተስፋ፣ ጥቅም፣ ሀሳብ ማለት ነው። ዘበተ አላገጠ ወይም ተሳለቀ እንደማለት ነው። ዝንፋት ማለት ደግሞ ብልጫ ወይም እርዝማኔ። ለምሳሌ ወደዚህ ዝንፍ ብሎ ባህል ካል ወደዚህኛው ያለው በልጦ ባህል፣ አጋድሎ ባህል እንደማለት ነው። በቁመትም ከሆነ ረዝሞ ባህል እንደማለት ነው። በጣም ጥሩ። እሺ እዚህ ጋር እንደ መልእክት ላስቀምጥላችሁ። ምናልባት ይህን ቻናል እያያችሁ ያላችሁት ወንድሞቼ ቻናሉን ወዳችሁት ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ ለእኛ በጣም ስለሚያበረታታን ማለት ነው። ሌላው እንደዚህ በኦንላይን አማርኛ፣ እንግሊዝኛ እና ሂሳብ ሌሎችም ጠቃሚ ትምህርቶችን መሰረታዊ የኮምፒውተር እውቀትም ሊሆን ይችላል እነሱ መማር የምትፈልጉት ወንድሞቼ ካላችሁ እዚህ ጋር ባስቀመጥኩት ስልክ ቁጥር በኢሞ፣ በቴሌግራም፣ በዋትስአፕ በሁሉም ሶሻል ሚዲያ ታገኙኛላችሁ። አጓሩኝና እንማራለን ማለት ነው። በጣም አሪፍ። እሺ አሁን ጨርስ። እነዚህን ትንሽ ቃል ነው የቀረ፣ ጨርሻለሁ። እሺ ደነገዘ ምን ማለት ነው? ደነገዘ ማለት ጨለመ ማለት እኮ ነው። ጨለመ ላይን ያዘ እንደማለት፣ ጨለመ ላይን ያዘ እንደማለት ነው። እሺ ዳፋ ምንድን ነው? ዳፋ ይችን የቤት ስራ ይችኛዋን ቃል ዳፋ ምን እንደሆነ የቤት ስራ ሰጥቻችኋለሁኝ። ምን ላይ ጠብቃለሁኝ? ኮሜንት ላይ ጠብቃለሁኝ ማለት ነው። አደራ ይህን ቻናል ያያችሁ ይህንኛውን ቪዲዮ ያያችሁ ተማሪዎች ይችኛዋን በአማርኛ ዳፋ ማለት ምን ማለት እንደሆነ ኮሜንት ላይ ጠብቃለሁ ማለት ነው። እሺ እንግዲህ ለዛሬ ይዤላችሁ የነበረው ቪዲዮ ይህን ይመስል ነበር። እንዳያችሁት ነው። አዳዲስና ለየት ያሉ ቃላትን ለማምጣት ሞክሬያለሁኝ። እነዚህን ቃላት እየተለማመዳችሁ በደንብ ቋንቋውን ማዳበር ትችላላችሁ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እንገናኛለን። መልካም ስራ። ተማሪም ከሆናችሁ መልካም ትምህርት። ቻው፣ ደህና ሁኑ።